አዳዲስ ጨርቆች ለበዓል የተዘጋጁት በምርጫቸው በፈለጉ ከረን ዲዛይን መውሰድ ይችላሉ። ገብታችሁ ቤተሰቦቻችሁን ማስደሰት ትችላላችሁ ማለት ነው። ረፈደ ሰዓቱ ሄድ እንዳትሉ ማለት ነው። በምርጫችሁ መሰረት የተሰራውን ጃሂስ ላይልና ቀን እየሰራን ነው ማለት ነው። ቤተሰቦቻችንን ለማስደሰት የፈለጋችሁበት እናደርሷለን። መኪና የሚገባበት ሙሉ ገብታችሁ በፈለጋችሁ ከረን ማፈስ ትችላላችሁ፣ መውሰድ ትችላላችሁ ማለት ነው። ያማርጣል። አዳዲስ ጨርቆች ለመጅሊስ ምንም የማያጓጉት የተለያየ ልብሶች ገብተዋል እላችኋለሁ። ተዘጋጅተዋል። መውሰድ ትችላላችሁ ማለት ነው በምርጫችሁ መሰረት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኛ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ውዶቼ ጾሙሳ እንዴት ይዛችኋል? የረመዳን ኢባዳውሳ አመለጠብን ማለት ነው። ኢንሻአላህ እንግዲህ ከተጠቃሞቹ አላህ ያደርገን። በዱዓ አንረሳሳ፣ በኢባዳችሁ በርቱ እላችኋለሁ ውዶቼ። ዛሬም እንግዲህ እንደተለመደ በሌላ ቪዲዮ መጥቻለሁ። ያው አሁን ላይ በዓልም ስለቀረበ ያኔ ብዙም አልተመቸንም እንደዚህ ፈርሸን ምናምን ለማሳየት ማለት ነው። ስለዚህ አንዳንድ ነገሮች ብዙ አዳዲስ ጨርቆች ስለገቡ አንዳንዱ ዝም ብዬ በቃ እንደዚሁ ለማሳየት ፈለግኩት ማለት ነው። ባንዴ ከሚጠፋችሁ ለምንድን ነው ብቅ ብቅ ማልለው ብዬ ነበረ። ያው አልተሳካልኝም እና አንዳንድ አድርጌ ለማሳየት እንትን አልኩት ማለት ነው ወዶቼ። ቪዲዮን እስከ መጨረሻ ተከታተሉት። የተለያየ ከረን ዲዛይኖች የተሰሩት አሉ። እሱን ቀረብ እያረኩን ማሳያችን የሚሆነው ያው ስራ ሲበዛ እንግዲህ ብዙም እንትን ለማለት እንደ ልብ እንትን ስለማንችል ለዛ ነው አንዳንዱን ላሳያችሁ ብዬ ነው ማሮቼ። እንግዲህ ቪዲዮን ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። አበረታቱን። የትም ሀገር ሆናችሁ ደግሞ ኢትዮጵያ ውስጥ መኪና የሚገባበት ሙሉ እናደርሷለን። አሁን እንኳን ለበዓል የተቀበልነውን እያወጣን ያለ ነው። ከዛ በኋላ ግን የፈለጋችሁ ይሰራላችኋል፣ የፈለጋችሁበት ይደረሳል ማለት ነው ወዶቼ። እንልከዋለን። ከእናንተ የሚጠበቀው ያው እንግዲህ እኔ ማበረታታት፣ የሚሰራ ሰው ማበረታታት እንግዲህ ግድ ነው ማሮቼ። እና የተለያየ ከረን ጠቅሼ ብነግራችሁ ደስ ይለኛል። እንግዲህ ቀይ ቡኒ፣ እኔ ሁሉንም ነው የምወደው ታውቂያላችሁ ማለት ነው። የምወደውን ነገር ነው ደግሞ ለሰው የምሰጠው ማለት ነው። ግን ምርጫችንም ማሻአላ ብያለሁ። የሰው ልጅ ያላችሁ ማለት ነው የተለያየ ነው። እኔ ሌላ ነው የምወደው፣ እናንተም ሌላ እንደዛው ማለት ነው። ደስ የሚለው ነገር ደግሞ ጨርቁ ያማርጣላችኋለሁ ማሮቼ፣ የፈለጋችሁበት ማለት ነው። እንደዚህ ቅልቅል ከፈለጋችሁ አሁን አቮካዶ በተለይ በጣም ነው የተመቸችኝ ማለት ነው። እኔ ሁሉም ተመችቶኛል። ዞሮ ዞሮ ማሻአላ የሆነው ነው በጣም የሚያምር የብርቅርቁም ያልበዛበት። እንግዲህ ይሄ እዚህ ውስጥ የሚታየው ከመጅሊስ ጨርቅ ውጭ ማለት ነው ሁሉም አዲስ ጨርቆች ናቸው ማለት ነው ወዶቼ። እንግዲህ ከነተካ ከነ ቤቢ ሁሉም ጠገም ናቸው እላችኋለሁ ወዶቼ። እና ወዶቼ ይሄን ይመስላል። እናንተ ጋር ስራ እንዴት ነው? ከኔ ጋር ሴሲ ነው ወላሂ አልሐምዱሊላህ። እንዲም የለም እላችኋለሁ። ቀንም ማታም እየሰራን እንገኛለን አልሐምዱሊላህ። ደግሞ አበረታቱም ማለት ነው የበለጠ እንትን እንድንል። ያው እንግዲህ ብታበረታቱን በጣም ደስ ይለኛል ማለት ነው። ለጓደኛ ለቤተሰብ እንዲደርስ ደግሞ ሼር አድርጉ። እንግዲህ እንዳልኳችሁ ያላችሁበት እናደርሰዋለን። የቴሌግራም ሊንክ ደግሞ ኮሜንት ስራ አስቀምጥላችኋለሁ ማሮቼ። እዛ ውስጥ ገብታችሁ አዳዲስ ነገሮችን ሊንክ ላይ እንትን ላይ ስለምንለቅ ቴሌግራም ላይ ማምረጫ አለ። እዛ ውስጥ ማግኘት ትችላላችሁ ማለት ነው። እንግዲህ የተለያየ ከረኖች ዲዛይኖች አላቸው ማለት ነው። እዚህ ጋር አሁን በትዕዛዝ እንዲሁ ደግሞ ለሽያጭም ለበዓል እንደዚህ ያዘጋጀነ አለ ማለት ነው። እስከዛሬ በትዕዛዝ ብቻ ነበር የምንሰራ። አሁን ላይ ደግሞ በዓልን አስመልክተን እንደዚህ ቀደም ብለን ሰርተን አስቀምጠናል ማለት ነው። እናንተ ማዘዝ ትችላላችሁ እላችኋለሁ። የበሰለ ነው መውሰድ ብቻ ነው እሺ። እና ለበዓል የምትፈልጉ ገባ ገባ በሉ ማለት ነው። በእንደዚህ ሁኔታ ፉል አርግተን ሰርተን አስቀምጠናል እላችኋለሁ ማሮቼ። ከእናንተ የሚጠበቀው ቤተሰብን ማስደሰት፣ እኔንም ደግሞ ማበረታታት ማለት ነው።
እንግዲህ ላይክም ሼርም እንዳይቀርብ ያቻለው አስተያየት ደግሞ እንቀበላለን። ከዚህ የበለጠ ደግሞ በዱዓ አንረሳሳ ወዶች። እስኪ በአመት ነው የሚመጣ። አምና ስንት ሰው ነበረ፣ ዘንድሮ ስንት ተለይቶናል። አልሐምዱሊላህ አላህ ስለወደደን ነው እዚህ ያደረሰን ማለት ነው። አሁንም ደግሞ እድሜያችንን ረጅም ያደርገን እላቸዋለሁ። ስራዬን እንግዲህ እንደምትወዱልኝ ተስፋ አደርጋለሁ። በጣም የተለያየ ከረን ያለው እንግዲህ እንዳልኳችሁ በዓልን አስመልክቶ ብዙ ጨርቆቹ እንደገባ ነግሬያቸዋለሁ። እነዚህ አሁን ለየት ያሉ ናቸው ማለት ነው። ልዩ ልዩ ማለት ነው። ለመጅሊስ ምንም ማጓጓ መጅሊስ ምንድን ነው የሚያስብል ማለት ነው። ማሮቼ ከምሬ ነው። ግን እያያችሁት ነው። ጥራታችንን ደግሞ ጥራቱ ደግሞ መለያችንን ነው ማለት ነው ወዶቼ። እና ወዶቼ በቀበቶም አለላችኋለሁ። ራስ በራሱ ደግሞ አለ። ጨርቁን ራሱ እንደ ቀበቶ ተጠቅመናል ማለት ነው። በፈርጥ አለ፣ በዘርፍ አለ። የቱን ነገር የምታያችሁ እዚህ ጋር አሁን የቀበቶ ፋንታ ነው እዚህ ጋር ጨርቆ የገባላት ማለት ነው። ብዙ ጊዜ ሲታጠብ ምናምን ቀበቶ ይጦቅራል ወይም ደግሞ ይላላጣል ምናምን ስለሚባል ማለት ነው። እዚህ አሁን ቀበቶ ነው። ከዚህም የበለጠ ደግሞ በራሱ አንድ ፈርጥ ወይም ሁለት ፈርጥ አርግተን እንትን እንችላለን ማለት ነው። ማሮቼ እንግዲህ በፈለጋችሁ ነው ማለት ነው የሚሰራላችሁ እንደነገርኳችሁ ማለት ነው። እዚህ ጋር ደግሞ ምን እናገኛለን? መጋረጃ ለየት ያለይና መታምር ቅልጥፍ ያለይና ማለት ነው። እሷም አሁን ትራሶቹ ጋር ማች ታደርጋለች እላችኋለሁ ማሮቼ። እንዳመልጣችሁ 3 ሜትር ከፈለጋችሁ 4 ሜትር 3 ሜትር 1 ተኩል ምን እላችኋለሁ እንግዲህ ያማርጣል። ዞሮ ዞሮ ኢንሻአላህ ማሮቼ እናንተ ፍላጎት ለማሟላት አለውላችኋለሁ። እናንተም ደግሞ ከጎኔ ሆኑ አበረታቱ ማለት ነው። የትም ሀገር ሆናችሁ እንዳልኳችሁ እንግዲህ ማዘዝ ትችላላችሁ። ስልኬን አስቀምጥላችኋለሁ። በውስጥ ገብታችሁ ደግሞ አስተያየታችሁን ጻፉልን። እንዲሁ ደግሞ መጠየቅ የምትፈልጉትን መጠየቅ ትችላላችሁ ማለት ነው። በእውነት ከምሬን ነው የምለው፣ ይሄ ጨርቅ በጣም ነው የወደድኩት። እስከ ዛሬ አሁን ልሙጦች እነሱም አሉ እንግዲህ በነገራችን ላይ ልሙጦች እንዲሁ የተለያየ አለ። ይሄ ራሱ ልዩ ነው። እኔ እንዴት እንደሆነ አላውቅም። ግጃማ ምናምን ቢሆን ሰፍቼ ብለብስ በጣም ደስ ይለኛል ማለት ነው። ልዩን አስባችኋል። ይሄንን እንግዲህ ብርቅርቁን እንትን እያሉ መሄድ። እዚህ ጋር ደግሞ መገደፊያ እናገኛለን። መገደፊያ ያው ለበዓል ብዙ ነገር ነው የምናቀርበው ብያቸዋለሁ። ቅያሬ ልብስ ከፈለጋችሁ እንዲሁ ደግሞ እንደ አዲስ እንትን ከፈለጋችሁ አለላችኋለሁ። በአዲሱ ጨርቅ ተሰርቶ ለየት ብሏል ማለት ነው። ይሄን አሁን ፈርሼ ባሳያችሁ ደስ ይለኝ ነበረ። እንግዲህ ሁሉም ነገር ልዩ ልዩ ነው ማለት ነው ወዶቼ። አልጠፋችሁም ደግሞ ኢንሻአላህ። እንግዲህ እንዳልኳችሁ በኢባዳ አንረሳሳ። ዛሬ ይሄ የመጣሁት ይሄን ይመስላል። የላይኳን ነገር አደረሰ